ራሰ በራና ራሰ በራዎች በአውስትራሊያ ሴት ራሰ በራ ወንድ ፍቅረኛ ካገኘች ጸጉራም ባሏን የመተው መብት አላት። በኡዝቤክስታን ራሰ በራ ወንድ ያለ ጥሎሽ ያገባል። በሞሮኮ ራሰ በራነት የወንድነት ዘውድ ነው ይባላል። በቱርክሜኒስታን አንድ ወንድ ራሰ በራ ካልሆነ ከአንድ ሚስት በላይ ማግባት አይፈቀድለትም። ቱርክሜኒስታን ማለት ለማታውቋት ሴንትራል ኤዥያ ውስጥ የምትገኝ አገር ናት። በብራዚል አንዲት ቆንጆ ሴት ከልክ ያለፈ ብዛትና ቁመት ያለው ጸጉር ካላት የመራባት እጥረት ምልክት ነው ተብሎ ስለሚታመን የዛ አይነቷ ሴት ራሰ በራ ወንድ ነው ማግባት የምትፈልገው። አርጀንቲና ውስጥ ራሰ በራን ወንድ ያገባች ሴት የከተማዋ እመቤት ተደርጋ ትቆጠራለች። በኢንዶኔዥያ ለጥንዶች ጋብቻቸውን የሚያጸድቅላቸው ዳኛ ስነ ስርዓቱን ራሰ በራ ወንድ ፎቶግራፍ እንዲያነሳ ይጠይቀዋል። ራሰ በራዎች እንደ ስኬታማ ስለሚቆጠሩ ማለት ነው። በፊንላንድ አንዲት ተማሪ ወደ ታዋቂው ሄልሲንኪ ዩኒቨርሲቲ ስትገባ ምኞቷ በትምህርቷ ስኬታማ መሆን ሳይሆን ከራሰ በራ ተማሪ ወይም መምህር ጋር መጣመር ነው። ይህ እንግዲህ ራሰ በራዎች ከሚያገኟቸው አስደናቂ ነገሮች መካከል ይጠቀሳል። ራሰ በራነት የበዛባቸው የዓለማችን አገራትን ስናይ ደግሞ ሜይ ሃየር የተሰኘው የጸጉር ጤንነትና ጥናት ተቋም በራሰ በራነት ዙሪያ ያወጣውን ሪፖርት ይፋ አድርጓል። እንደ ድርጅቱ በ2024 ሪፖርት ከሆነ አውሮፓውያንና ሰሜን አሜሪካ አህጉራት ከሌሎች አህጉራት ጋር ሲነጻጸሩ የበለጠ ለራሰ በራነት የተጋለጡ ናቸው። በቂ የፀሐይ ብርሃን አለመኖር፣ የተቀነባበሩ ምግቦችን ማዘውተርና ድብርት ለጸጉር መመለጥ ወይም ራሰ በራነት ያጋልጣሉ። በዚህ ሪፖርት መሰረት ስፔን 44 በመቶ ወንዶቿ ራሰ በራ ሲሆኑ ጣሊያንና ፈረንሳይም በተመሳሳይ ሁለተኛና ሶስተኛ ደረጃን ይዘዋል። ከአፍሪካ ደቡብ አፍሪካና ግብጽ ሁለተኛና ሶስተኛ ሲሆኑ ከዓለም ደግሞ 34ኛና 36ኛ ደረጃ ላይ ይገኛሉ። ራሰ በራነት አንድ የውበት መገለጫ ሲሆን ብዙዎቹ ፈልገውም ሆነ ሳይፈልጉ ራሰ በራነትን የሚከተሉ ሰዎች ቁጥርም ቀላል አይደለም። በአውሮፓ የሚገኘው ካውካሺያን የተሰኘው የሰው ዘር በሌላ አህጉር ከሚኖር የበለጠ ለራሰ በራነት የተጋለጠ እንደሆነ ወርልድ ፖፑሌሽን ሪቪው በሪፖርቱ አስቀምጠዋል። በመላው ዓለም ዝነኛ የሆኑ ስሞች ስም ከማህበራዊ ማንነት መገለጫዎች መካከል አንዱ ሲሆን ወላጆች ልጆቻቸውን ከማንነታቸው ጋር ተያያዥነት የሆኑና ትርጉም የሚሰጡ ስሞችን ይሰጣሉ። የማህበራዊ ሳይንስ ባለሙያዎች ወይም ሶሲዮሎጂስቶች እንደሚሉት ደግሞ ወላጆች የልጆቻቸውን ስም ለማውጣት ሃይማኖትን፣ ክስተቶችን አሊያም እንዳሪያ የሚያዩትን ሰው መሰረት በማድረግ ስም ይሰይማሉ። ከወላጆችና ህጻናት ጋር የተያዙ መረጃዎችን በማውጣት የሚታወቀው parents.com የተሰኘው ድረገጽ እንዳስነበበው ከሆነ ሙሐመድ በአሁኑ ወቅት በብዛት ህጻናት የሚጠሩበት ቀዳሚ ስም ሆነዋል። ኖ፣ ሶፊያ እና ሊያም ከሁለተኛ እስከ ሶስተኛ ድረስ ያሉ ስሞችን ይይዛሉ። በብሪታንያ ሙሐመድ የሚለው ስም ቀዳሚ ሲሆን በአሜሪካ ደግሞ ኦሊቨር እና ኦሊቪያ የተሰኙ ስሞች ቁጥር 1 ተብለዋል። በታዋቂ ስሞች ስም የሚጠሩ ህጻናት ቁጥር እያደገ ነው የተባለ ሲሆን በተለይም ሚሌ፣ ኤንድሪክ፣ ሮቢ፣ ሪሃና፣ ኤሊሽ፣ ላና እና ኤልተን ስሞች ዋነኞቹ ናቸው ተብለዋል። በእንግሊዝና ዌልስ ሙሐመድ ቀዳሚ ህጻናት ወንድ ልጆች ስም ሆነዋል። በባለፈው ዓመት 4600 ወንድ ህጻናት ሙሐመድ ተብለው መሰየማቸው የተገለጸ ሲሆን በዚህም ወላጆች ስሙን ምርጫቸው እንዳደረጉ ማሳያ ነው ተብለዋል። ሙሐመድ ከአውሮፓውያኑ 2016 ጀምሮ ከ10 የተመረጡ ስሞች አንዱ ቢሆንም በአሁኑ ወቅት ከዚህ ቀደም በአንደኛነት የነበረው ኖህን በመብለጥ ተመራጭ መሆኑን የብሔራዊ ስታቲስቲክስ ቢሮ ገልጿል። በእንግሊዝ የተለያዩ ሆሄያትን በመጠቀም የተጻፈው ሙሐመድ እንዲሁም ሞሐመድ በተጨማሪ በእንግሊዝና በዌልስ ከቀዳሚዎቹ 100 ስሞች ውስጥ ተካተዋል። የአገሪቱ ብሔራዊ ስታቲስቲክስ ቢሮ በተለያዩ ሆሄያት የተጻፉትን የመሐመድ ስሞችን እንደ ተለያዩ ስያሜዎች ነው የሚቆጥራቸው። በሴት ህጻናት ደግሞ ኦሊቪያ ቀዳሚ ስያሜ ያገኘ ሲሆን በመቀጠልም አሚሊያ እና ኢስላ ይከተላሉ። እነዚህ ሶስት ስሞች የቀዳሚነትን ስፍራውን ከአውሮፓውያኑ 22 ጀምሮ ይዘው ይገኛሉ። በሌላ መልኩ የታየው በሰረዝ የተያዙ ሁለት ስሞች ለሴት ህጻናት ተወዳጅ እየሆኑ መምጣታቸው ነው። ባለፈው ዓመት 19140 በሰረዝ የተያዙ ሁለት ስሞች የተመዘገቡ ሲሆን ከዚህ በፊት በነበረው ዓመት 12330 ተመዝግበዋል።
በመቶ ተወዳጅነት እንደ አዲስ ከተካተቱት መካከል ሊላ፣ ራያ እና ሃዜል ይገኙበታል። በወንዶች ደግሞ ጃክስ፣ ኤንዞ እና ቦዲ ተወዳጅ አዳዲስ ስሞች ሆኗል። የሙዚቃ ባህልና ጥበብ ቤተሰቦች ስም በሚያወጡበት ወቅት ከፍተኛ ተጽዕኖ ያደረ መሆኑን የሀገሪቱ ብሔራዊ ስታቲስቲክስ ቢሮ አስታውቋል። ከነዚህ መካከል ቢሊ ኢሊሽ፣ ላና ዴል ሬይ እንዲሁም የካርዲሺያን ጄነር ቤተሰቦች እና የፊልም ኮከቦች ማርጎት ሮቢ እና ሲሊያን መርፊን ዋቢ አድርገዋል። ሌሎች የታዋቂ ሙዚቀኞችን ስም ማይሊ፣ ሪያና፣ ኬንድሪክ እና ኤልተን ስሞችን ለህፃናት መስጠት በባለፈው ዓመት በከፍተኛ ሁኔታ መጨመሩም ታይቷል። እንደ ሰንደይ እሁድ እና ዌንስደይ ረቡዕ የሚሉ ስሞች መውጣታቸውን ተከትሎ የሳምንቱ ቀናትም ለቤተሰቦች ልጆቻቸውን ለመሰየም መነሳሻ ሆኗል መባሉን ሰምተናል። የደራሲ ቅጣት። የሆነ ሰውዬ ይሞትና ገነትንም ሲኦልንም ይጎበኛል። ገነት ሲደርስ በጎ ምግባሮች እንደቀጠሉ ናቸው። መልካም ሰርተው የጸደቁትንም አስተዋለ። ይልቅ የገረመው አንዲት ዛፍ ስር ቁጭ ብሎ የሚጽፍ ሰው ተመለከተ። ገረመውና ምን እንደሆነ ቢጠይቅ ደራሲ ነው አሉት። እየተደነቀ ሃይ ደራሲ ጸድቆም ማርፍ አሁንም ይጽፋል ሲል ተደመመ። ከሚንቀለቀል የእሳት እቶን ውስጥ የሲኦልም ህይወት ቀጥላለች። አመጽ፣ ግርግሩ፣ ጦርነቱ፣ ኃጢአቱ አናት ባናቱ ይደራረባል። አሁንም አንድ ሰውዬ ከእሳት ዛፍ ስር አረፍ ብሎ በእሳት ብር በእሳት ወረቀት ይቸከችካል። ተመልካቹ ሰውዬ ግራ ተጋባና ምን ሊሆን ይችላል ሲል እያሰበ ጠየቀ። ደራሲ ነው ይከትባል አሉት። እየተገረመ እየተደነቀ መልአኩን ቆይ ደራሲ እዚህም ሲጽፍ አይቼዋለሁ፣ እዛም ሲቸከችክ ተመልክቼዋለሁ። ታዲያ ገነትም ገባ ሲኦልም ወረደ፣ ምን ቀረበት? ምንድነው ቅጣቱ? ምን ተጎዳ ባይጽፍስ ሲል ጠየቀው። መልአኩም መለሰለት ገነት ያሉት ደራሲያን ይታተምላቸዋል